ብርቅርቅታ አሁንም አይኖቹ ከበስተኋላ በሚያየው ወርቃማ ጸጉርና ሽንቅጥ ቅርጿ ላይ እንደተተከሉ ናቸው። ግራ የተጋባው ፖተርሰንም በተራው ጓደኛውን ተከተለ። እግረኞች ማቋረጫው ጋር ስትደርስ ቆም ማለችና በግራና በቀኝ የሚበሩትን መኪናዎች አሳልፋ አቋረጠች። በሲየን ወንዝ ላይ የነበረውን ድልድይ ከተሻገረች በኋላም ወደ ሞንትቤል አውራ ጎዳና ታጥፋ በዚያው ባረማመዷ መንገዷን ቀጠለች። መነካውከር አበርክ እንዴ? ወዴት ነው የምትሄደው? አለው ከጎኑ ይራመድ የነበረው ፖተርሰን። ዎከር ቆሞ ፖተርሰንን አየት አደረገውና ቶሎ ሲል ከዓይኖቹ እንዳትሰወርበት ስለፈራ ወደ ልጅቷ ተመለሰ። ለፖተርሰንም መልስ ሳይሰጠው የእርምጃውን ፍጥነት ጨመረ። ፖተርሰንም ልጅቱን ያያት በዚያን ጊዜ ነበረ። እንደ አጋጣሚ ገልመጥ ብላ ስለነበረ መልኳን ለማጤን እድል አገኘ። ውበቷ ዓለማዊ አይመስልም ነበረ። ቁንጅናዋም ልዩና ፍጹም የሚያደርገው ደግሞ አንድ የተለየ ጸጋ ነበራት። አረንጓዴዎቹ ትላልቅ አይኖቿ የብርሃን ጨረር የሚወረወሩ ይመስሉ ነበሩ። ለሰኮንድ ፍንካችም ቢሆን እነኛ አይኖች በዎከር ላይ ማረፋቸውን ፖተርሰን ተመልክቷል። ክብርን ጠብቅ የሚል ማስጠንቀቂያ የሚያስተላልፉ ነበሩ። ዎከር ፈረንሳይኛ ለመናገር ባለመቻሉ ለመጀመሪያ ጊዜ ራሱን የረገመው በዚያን ቀን ነው። የልጅቱም ግልምጫ እንደ እሳት የሚለበልብ ነበረ። ያም ሆኖ ልጅቱን የመከታተል ስሜቱ ይበልጥ ጠነከረ። ወደፊት ለፊቱም እያየ ይህችን የመሰለች ልጅ አይተህ ታውቃለህ? አለው ፖተርሰንን። መልስም ሳይጠብቅ በዓለም ውስጥ ተወዳዳሪ የማይገኝላት ውብ ናት ሲል ዎከር በተጨማሪ ተናገረ። በእርግጥም ያቺ ልጅ እንደ ሌሎቹ የፓሪስ ልጃገረዶች ፓሪስን ነፃ ባወጡት የቃል ኪዳን መንግስታት ወታደሮች ላይ ከመንገድ ዳር ቆማ አበባ የምትበትን አይነት አልነበረችም። እንደ ሌሎቹም ከወታደሮቹ አንገት ተጠምጥማ ደስታዋን የምትገልጽ ልጅ አይደለችም። ሁለመናዋ ጸዳል የሚያንጸባርቅ ቀንበጥ ገላ ያላትና በሩቅ የምትማርክ ልጅ ነበረች። በጀርመን አገዛዝ ስር ያሳለፈቻቸው እነኛ 4 የግፍ ዓመታት እንኳን እንደ ሌሎቹ ቅስሟን አልሰበሩትም። እንደ ሌሎችም አንገቷን አላስደፏትም። በመሆኑም በማንም ሆነ በማን የምትደፈር አይነት ልጅ አልነበረችም። እንዳልከው በጣም ቆንጆ ናት፣ ግን አስተያየቷ ስላላማረኝ ብንመለስ ይሻላል ሲል ፖተርሰን አለሳልሶ ተናገረ። እንመለስ አለና ዎከር ጮኸበት። ይልቁንስ በምታውቀው ቋንቋ የሆነ ነገር አናግራት። እኔስ አላበድኩም። ይልቁንህ በጤና ወደ መጣንበት ብንመለስ ይሻላል ሲል ፖተርሰን ልጅቱ ከአንድ ሱቅ ገባች። ዎከርም ከበራፉ አጠገብ ሄደና ቆመ። ኧረ ተው እንሂድ ዎከር፣ ምንም ጥቅም ላናገኝ ለምን ጊዜያችንን በከንቱ እናባክናለን ሲል ፖተርሰን ተለማመጠው። ዎከር ግን ለምን ቡና አንጋብዛትም የሚል መልስ ነበረ የሰጠው። ልጅቱ በወረቀት የተጠቀለለ ዳቦ ይዛ ወጣች። ዞር ስትልም እነ ዎከርን አየቻቸው። እርሷን እንደሚከታተሏት ይበልጥ ተጠራጠረች። ሆኖም ዝም አለችና መንገዷን ቀጠለች። እነ ዎከርም ተከታተሏት። ከሌላም ሱቅ ስትደርስ አሁንም ገባች። ዎከርም ከበራፉ አጠገብ እንደ በፊቱ ቆመ። ፖተርሰንም እንሂድ እያለ እንደ ጨቀጨቀው ነበረ። ለሁለተኛ ጊዜ ከሱቅ ስትወጣ ያንኑ የቀድሞውን ጥቅል ዳቦ ብቻ ነበረ የያዘችው። ስለ እነ ዎከር ክትትል
እርግጠኛ ለመሆን ስትል ብቻ ነበረ ወደ ሱቅ የገባችው። ቀጥታም ዎከር ወደ ቆመበትም በንዴት ተንደርድራ በፈረንሳይኛ አንድ ነገር ተናገረችውና ሄደች። ምንድን ያለችው? ሰደበችኝ እንዴ? ሲል ዎከር ፖተርሰንን ጠየቀው። ፖተርሰን ልጅቱ ያለችውን መልሶ ለመናገር እፍረት ስለተሰማው ዝም አለ። ዎከር ደግሞ ስላነጋገረችው ብቻ የልብ ልብ ተሰማውና ፈጠን ፈጠን እያለ ተከተላት። ፖተርሰን ከዎከር ጋር ከተዋወቁባት ዕለት ጀምሮ እንደዛን ቀን ቂላቂልና ሐሳበ ግትር ሆኖበት አያውቅም። ስለ ሴቶችም ቢሆን ሁለቱም ከልምዳቸው አኳያ የተጫወቷቸው ብዙ ነገሮች ነበሩ። ፖተርሰንም በዓይኑ እንዳየው ዎከር ለሴት በቀላሉ የሚሸነፍ ወጣት አልነበረም። በሮም ከተማ ባሳለፋቸው ቀናት ውስጥ ፖተርሰን ከአንዷ ሴት ወደ ሌላዋ ሲል፣ ዎከር ግን ቁጥብ ሆኖ ነበረ የከረመው። ዛሬስ ዎከር በዚህች ልጅ ላይ ሙዝዝ ያለው ለምንድን ነው ሲል ፖተርሰን ተገረመ። ምናልባት ቢፈራና ክትትሉንም ቢያቋርጥ ሲል ልጅቱ የተናገረችውን ሊተረጉምለት መረጠ። ሰማ ዎከር፣ የልጅቷ አመለካከት እንዳየው ነው። እንድንከተላት ፈጽሞ አትፈልግም። ከእንግዲህ ደግሞ ብንከተላት ቀጥታ ከጦር አዛዣችን ድረስ ሄዳ ከእስ እንደምታቀርብብን ነው የዛተችው። የቀልዷንም እንዳልሆነ ከሁኔታዋ ሳትረዳ የቀረ አይመስለኝም አለው ፖተርሰን። ለምን እኛም ጀነራሎች ነን አትላት። ደግሞም አሁን በተናገርከው እኔ ዎከር የምፈራና ወደ ኋላ የምመለስ አይደለሁ። ተከታትዬ መድረሻዋን ማወቅ አለብኝ አለና ዎከር መራመዱን ቀጠለ። አጠገቧም ደርሶ እጇን ያዝ ለማድረግ ሲል በኃይል ተሽከርክራ ዞራ ካጠገቤ ሄድ ነው የምልህ ባለጌ ብላ በእንግሊዘኛ ሰድባው መንገዷን ቀጠለች። እንደ ንዴቷ ከሆነም ዎከርን ካሁን በጥፊ አላሰችው ሲል ፖተርሰን ፈርቶ ነበረ። ሆኖም ግን አላደረገችውም። ዎከር ግን እንደዚያ ብትሰድበውም ካጠገቧ ለመለየት አልፈለገም። በዚያን ጊዜ ልጅቱ ቆም ማለችና አትከተለኝ ማለት ምን ማለት እንደሆነ አይገባም ደደብነ አለችው። አሁንም በእንግሊዘኛ ደደብስ አይደለሁም፣ ብቻ አንቺን ለማነጋገር በመፈለጌ ነው። እኔ ሳም ዎከር እባላለሁ፣ ጓደኛዬ ደግሞ አርዘር ፖተርሰን ይባላል። እባክሽ አንቺንም ስም ንገሪኝ ሲል ልብ የሚሰልብ ፈገግታ አሳያት። የልጅቱ ፊት በንዴት መቀያየሩን ዎከር ተመልክቷል። ስሜቷን እንደጎዳው ገብቶታል። ምክንያቱንም ስለሚያውቀው አንጀቱ ተላውሶበት የሚያደርገው ጠፋው። በከንቱ አትልፋ አለችና በእጇ ጭምር አሰናብታው ልትሄድ ስትል ዎከር ከፊቷ ቀደማትና ተጋረጠባት። ምን አለበት ብንተዋወቅ ሲል ደገመና በመለማመጥ ጠየቃት። አይቻልም አልኩ አለችው ጮክ ብላ። መቻል አለበት አላት አሁንም ዎከር። ሜርድ ቮላ ሴ ኮምፕሪ አለችው በፈረንሳይኛ። ሜርድ አለና ዎከር ወደ ጓደኛው ወደ ፖተርሰን ዞር በማለት ምን ማለቷ ነው ባክህ ሲል ጠየቀው። ምናምንቴ ነህ ነው የምትለው አለው ፖተርሰን ነገሩን ቀለል በማድረግ። ዎከርም እንደ በፊቱ አይነት ፈገግታውን እያሳያት ወይኔ ፈረንሳይኛ ወቄ ቢሆን ኖሮ ስለ ክርስቶስ ፖተርሰን እባክሽ አብረን ቡና እንኳን እንጠጣ በልልኝ አለው በቀላሉ የምትሸነፍ ልጅ መስሎት። ፖተርሰን በሚያውቃት መጠነኛ ፈረንሳይኛ የዎከርን ጥያቄ አቀረበላት። ለምን ስትል ልጅቱ ጠየቀች። ጓደኛዬ ሊጋብዝሽ ስለፈለገ ነው አላት ፖተርሰን አሁንም በፈረንሳይኛ። ጓደኛ ሮሮ ሰውዬ ይመስላል። ስለሆነም መጋበዝ የሚፈልጉ ብዙ ሴቶች በፓሪስ ውስጥ ስለሚገኙ እነርሱን መፈለጉ ይቀላል አለችና ከፊቷ በቆመው ዎከር ጎን አልፋ ሄደች። በመናደዷም
ፈጠን ብላ ትራመድ እንጂ አሁንም አንገቷን ሰበር ሳታደርግ እንደ በፊቱ ጎራ ብላ ነበር የምትሄደው። ዎከርም ጫማዎቿን ያየው በዚያን ጊዜ ነው። ጫማዋም እንደ ሰማያዊ ቀሚዟ ወደ ማለቁ እየተቃረበ ነበር። ምንድን ያለች አለና ዎከር ፖተርሰንን ጠየቀው። ያለችው እንኳን ሙሉ ለሙሉ አልገባኝም፣ ግን ከኛ ጋር ለመታየት እንደማትፈልግና ጊዜያችንን በከንቱ እንዳናባክን ምክሯን ለግሳን ሄደችው አለ። ፖተርሰን ትንሽ ውሸት አከል አደረገበትና በዚያንም ወቅት ልጅቱ ወደ ግራንድ ዲግሪ ጎዳና ታጥፋ ጥቂት ከሄደች በኋላ ከአንድ በር አጠገብ ስትደርስ ቆመች። በቀኝ እጇ ይዛው የነበረውን የዳቦ ጥቅል ከግራ ብብቷ ስር አደረገችና እንደ ቀሚሷና ጫማዋ ያረጀውን የሳንቲም መያዣ ቦርሷን ከፈተችው። ቁልፍም ካወጣች በኋላ በፊት ለፊቷ የነበረውን በር ከፍታ ከገባች በኋላ በኃይል ዘጋችውና ከበስተ ውስጥ ቆለፈችው። ዎከር ድልን እንደ ተቀዳጀ አይነት በፊቱ ላይ የደስታ ስሜት ተነበበ። እንደ መሳቅም ከጀል አደረገው። ምን ተገኘና ነው ደስታው ሲል ፖተርሰን በፌዝ ጠየቀው። አድራሻዋን ማወቃችንም አንድ ነገር አይመስልም እንዴ አለው ዎከር የምሮን። እና አድራሻዋን አወክና ምን ለመሆን አለው ፖተርሰን ዎከርን ያለ ወትሮ በመታዘብ። ተመልሳ እስከምትወጣ ጠብቃታለሁ። እንዴ ባትወጣስ አለው ፖተርሰን። መውጣቷ የማይቀር ጥርጥርም የለው ሲል ዎከር መለሰለት። 1 ሰዓት፣ 3 ሰዓት፣ 5 ሰዓት ልትቆይ ትችላለች። የቆየችውን ያህል ትቆይ፣ እኔ ግን እጠብቃታለሁ። እና እዚሁ ቆመ ልትውል ነዋ። አብዳል ማለት ነው አለው አሁንም ፖተርሰን። የልጅቱን ቁንጅና ፖተርሰንም ቢሆን አምኖበታል። ሆኖም ፓሪስ ውስጥ ሌሎች ቆነጃጅት ነበሩ። ስለዚህ ፖተርሰን በፓሪስ ውስጥ የሚቆይባቸውን ጥቂት ቀናት ያለ ምክንያት ለማባከን አልፈለገም። ቆንጆ ፍለጋ መሄድ ነበረበት። ይቅርታ ዎከር፣ እኔ ከዚህ ግድግዳ ተደግፌ ቆሜ ለመዋል አልፈልግም እና መሄዴ ነው አለው። ሂድ ፖተርሰን፣ ቡና ከጠጣንበት መናፈሻ ስፍራ እንገናኛለን አለው ዎከር። አንተ ግን እዚሁ ልትቆይ ነው? ልክ ነህ፣ እዚሁ መቆየቴ ነው አለና ሲጋራ አያይዞ ከግድግዳው ተደገፈ። ፖተርሰንም ለጥቂት ጊዜ ራሱን በትዝብት አወዛወዘና ምንም ሳይናገር ከጎኑ ሄዶ ቆመ።